ክብር ምስጋና ለገናናው ስሙ ይሁን። ክብር ምስጋና ለገናናው ስሙ ይሁን። ማምላክ ወላዲተ አምላክ ድንግል ማርያም እግዚአብሔር እንደሰጣት ጸጋ ክብር መጠን ስሟ የከበረና የተመሰገነ ይሁን። የሕፃኑ ቂርቆስ የእናቱ ኢየሉጣ የብዙ ግሩማን መላእክት ቅዱሳን ጸጋ በረከት ከሁላችን ጋር ይሁን። እንግዲህ ወገኖቼ ሁልጊዜ ወር በገባ በ15 የጋብቻ ትምህርቶችን እንማማራለን። እግዚአብሔር ወጣትነታችን የተባረከ ወጣትነት እንዲያደርገው፣ እግዚአብሔር እርጅናችንን የተባረከ እርጅና እንዲያደርገው፣ እግዚአብሔር ግንኙነታችንን የተባረከ ግንኙነት እንዲያደርገው፣ እግዚአብሔር ጋብቻችንን የተቀደሰና የተባረከ ጋብቻ እንዲያደርገው፣ ለማግባት በማሰብ ላይ ያሉት እግዚአብሔር ሀሳባቸውን እንዲባርክላቸው። ምናቸውን ወገኖቼ? ምናቸውን? እንግዲህ እግዚአብሔር ሀሳብ ይባርካል። እግዚአብሔር እድሜ ይባርካል። እግዚአብሔር ወጣትነት ይባርካል። እግዚአብሔር ጤና ይባርካል። ምን ይባርካል? ምን ይባርካል? እግዚአብሔር ጤና ይባርካል። እድሜ ይባርካል። ወጣትነት ይባርካል። ንብረት ይባርካል። እግዚአብሔር ሚስት ይባርካል። እግዚአብሔር ባል ይባርካል። እግዚአብሔር አየሩን፣ ሰማዩን፣ ምድሩን ሁሉን ይባርካል። እኛም ባርክልን ብለን በዛው መጠን ደግሞ እንለምናል። መጽሐፍ ቅዱስ አትለምኑምና አትቀበሉም ይላል። እስኪ በሉ አትለምኑምና አትቀበሉም። የማትቀበሉት ለምንድን ነው? ስለማትለምኑ። መለመን ማለት አንድ ቀን ሁለት ቀን ለትዳር ስጠኝ፣ ንብረት ስጠኝ፣ ቤት ስጠኝ ብሎ አይደለም። እድሜ ልካቸውን እየለመኑ የማታ ማታ እግዚአብሔር ይባረካቸዋል። ረጅም ዓመት ከ20 ዓመቷ አንስታ እስከ 35 ዓመቷ እግዚአብሔርን ትዳር ስጠኝ በላ ባለመሰልቸት ለምና እግዚአብሔር በ35 ዓመቷ 350 ዓመት ብትጠብቅ የማታገኘውን ትዳር ሰጥቶ ባርክቷት ያውቃል። 10 ዓመት እግዚአብሔርን ቆሞ ይጠበቃል። ስንት ዓመት? 200 ምናምን ዓመት እግዚአብሔርን የጠበቋሉ። ረጅም ዓመት እና አረጋዊ ስምዖን አርጅተው አይናቸው ሊጠፋ ደርሶ እጃጅተው እስከሚደክሙ ድረስ የእስራኤልን መጽናናት ይጠባበቁ ነበር። እግዚአብሔር ይመጣል ያን የተስፋውን ቃል ይጠባበቁ ነበር እና ረጅም ዘመናት እግዚአብሔርን የጠበቁ ኖህ መርከብ ሰርቶ እግዚአብሔር ረጅም ዓመት ይጠብቀው ነው። ምን ይለው ነበር? በተለይ እኛ 15 ቀን ሱባኤ ከያዝን በ16ኛው ቀን በቃ ሰማይ ሰንጥቃ ሚስት እንድትወርድ ይጠብቃል። 15 ቀን ሱባኤ ይዛ ከለመነ ከዛ በ16ኛው ቀን ሰማይ ታያለች። ሰማይ ሰንጥቆ እንዲመጣ አለ የለም? አዎ ገና 15 ቀን ለምኖ ከዛ በ16ኛው ቀን መብረቅ የሚጠብቀዋል። 15 ዓመት እግዚአብሔር ሊያስጠብቅ ይችላል። እግዚአብሔር በነገር ሁሉ ልክ ስለሆነ 15 ዓመት እግዚአብሔር ሊያስጠብቅ ይችላል። እግዚአብሔር በነገር ሁሉ ልክ ስለሆነ ወደ 10 ነጥብ ቢሆን በተለይ ለወጣት ህይወት በተለይ በዚህ ዘመን ወገኖቼ ብዙ ነገር እያላቸው ሰላም የሌላቸዋል። ምን የሌላቸው? ብዙ ነገር አላቸው፣ መረጋጋት የሌላቸው ሰዎች አሉ። እርካታ የሌላቸው ሰዎች አሉ። ምንም የጎደለ ነገር የለም። ቤት እንዳትሉት ቤት አለ፣ መኪና እንዳትሉ መኪና አለ፣ የሚበላ እንዳትሉት የሚበላ አለ፣ የሚጠጣ እንዳትሉት የሚጠጣ አለ። ሁሉ ነገር አለ፣ ግን እርካታ የሌላቸው ሰዎች አሉ። እስኪ በሉ ምን የሌላቸው? የአእምሮ ሰላም ደግሞ የሌላቸው። እስኪ በሉ የአእምሮ ሰላም። የምን ሰላም? የውስጥ እረፍት የሌላቸው። የምን እረፍት? የውስጥ እረፍት የሌላቸው ሰዎች አሉ። የሚያሳርፈው ማለት ነው። ሰው ማሳረፍ ይችላል። ንብረት ማሳረፍ ይችላል። የሚያምር ቤት ማሳረፍ ይችላል። አልጋ፣ የሚያማምር ሶፋ ማሳረፍ ይችላል። የሚጣፍጥ ምግብ ከሰከንድ በኋላ ጣሙ ይታወቃል። የሚያሳርፈው ማን ብቻ? ማረፍ ትፈልጋላችሁ? አሁን ማረፍ ፈልጋለሁ ወገኖች። እኔ አርፌ ለእናንተ ማረፍ እያስተማርኩ ነው። እኔም ቆሜ ልማር። እግዚአብሔር ሁላችንም ያሳርፈን። የአእምሮ ሰላም የሌላቸዋል፣ መረጋጋት የሌላቸዋል፣ እረፍት የሌላቸዋል፣ እርካታ የሌላቸዋል። ለምንድን ነው እርካታ ያጡት? ሰላም የሌላቸዋል። ለምን ሰላም አጡ? አግብተው መግባባት የሌላቸው ሰዎች አሉ። ለምንድን ነው መግባባት ያጡት? በየቀኑ በዝሙት መንደር ላይ በየቀኑ ዝሙት፣ በየቀኑ ራስን በራስ ማርካት፣
በየቀኑ ኃጢአት የሰለቻቸው ሰዎች ይሰለቻል አይሰለችም? ይሰለቻል አይሰለችም? መዋሸት ይሰለቻል፣ ኃጢአት ይሰለቻል፣ ዝሙት ይሰለቻል፣ መብላት እንኳን ይሰለቻል። ይሰለቻል አይሰለችም? ይሰለቻል አይሰለችም? ዝም ብሎ መብላት ራሱ ይሰለቻል። አንድ ሰው ነው አሉ እድሜ ልክ ወንጀል ሰራና እድሜ ልክ መኖር ተፈረደበት። ስንት ዓመት መኖር? እድሜ ልክ መኖር። መጀመሪያ ቀን ደስ አለ። እድሜ ልክ መኖር ደስ ይላል አይደል? ደስ ይላል አይደል? ሳታመነቱ ነገር ሁለት ሀሳብ ሳትሆኑ እድሜ ልክ ብትኖሩ ደስ ይላችኋል አይላችሁ? ይላችኋል አይደል? ይላችኋል አይደለ? ጎበዝ። እድሜ ልክ ረጅም ዓመት መኖር ደስ ይላል አይደል? ደስ ይላል አይደል? ሰውየው ኃጢአት ሰርቶ እድሜ ልክ እንዲኖር ተፈረደበት። ረጅም ዓመት እንዲኖር መጀመሪያ ደስ አለው እድሜ ልክ በመኖሩ። እድሜ ልክ እንዲኖር ስለተፈረደበት መጀመሪያ ደስ አለው። በኋላ ላይ እናቱን ቀበረ፣ አይሞትም። አባቱን ቀበረ፣ እሱ አይሞትም። ወንድሙን ቀበረ፣ እሱ አይሞትም። እህቱን ቀበረ፣ አይሞትም እሱ። ጓደኞቹን ቀበረ፣ አይሞትም። ሚስቱን ቀበራት፣ አይሞትም። ሁለተኛ ሚስት አገባ፣ አይሞትም። ሶስተኛ አገባ፣ አይሞትም። ልጆቹን ቀበረ፣ የልጅ ልጆቹን ቀበረ። ይሄ እንግዲህ ረጅም ዓመት መኖር የምትፈልጉ ሰዎች በደንብ ስሙ። ሽበት ሲበቅልባችሁ የምትጨናነቁ ሰዎች፣ እኔ ወጣቱ ነጩን ሽበት ጠቆር ቢያደርግ ችግር የለም። በ50 ዓመት ነጩን ሽበት ወዴት ታደርገዋል? በ50 ዓመት ካልሸበትክ በስንት ዓመት ልትሸብት ነው? የሚጨናነቁ ሰዎች አሉ፣ የማያስጨንቅ ነገር የሚያስጨንቃቸው። እናቱን ቀበረ፣ እህቱን ቀበረ፣ ሚስቱን ቀበረ፣ የልጅ ልጆችን ቀበረ፣ እሱ አይሞትም። አንድ ቀን ካልጋ ሊወርድ ሲል ለምንድን ነው ዛሬ ካልጋ የምነሳው? ለምንድን ነው የምነሳው? መብላት እንዳይሞት 1000 ዓመታት በላው። መጠጣት 1000 ዓመት፣ ዝሙት 1000 ዓመት፣ ትዳር 1000 ዓመት። ለምንድን ነው ካልጋ ላይ የሚነሳው? እግዚአብሔር ግን ይሄንን ስለሚያውቅ መኖር ራሱ ይሰለቻል ወገኖቼ። እስኪ በሉ መኖር ይሰለቻል። ይሰለቻል አይሰለችም? ይሰለቻል መኖር። እድሜ ልክ መኖር ይሰለቻል፣ በተለይ በዚህ ምድር። ነገር ግን እኛ በሰማይ ለዘላለም የምንኖርበት አጨዳ የሌለበት ውቂያ የሌለበት ዕለት ዕለት በምስጋና የምንኖርበት ዓለም ስላለ ያንን እናፍቃለን። በዚህ ምድር ግን መኖር ይሰለቻል። ሁሌ ድንጋይ እየተሸከም፣ ሁሌ እያሰብ፣ ሁሌ እየተጨነቅ ይሰለቻል አይሰለችም? ይሰለቻል አይሰለችም? በ60 እና በ70 ዓመት እግዚአብሔር ሰው ረፍቱን ነቢዩ ዳዊት የሰው ልጅ እድሜ 70 ነው ቢበዛ 80 ነው። ከዛ በላይ ምንድን ነው? ድካም። ከዛ ታርፋለ። ከዛ ደግሞ እንደ ስራው መጠን ይከፈለውና ወይ ወደ ዘላለም ሕይወት ወይ ደግሞ ወደ ዘላለም ሞት የሰው ልጅ ይሸጋገራል። እና ብዙ ሰዎች ሰላም የላቸው፣ እረፍት የላቸው፣ በረከት የላቸው፣ ደስታ የላቸው። በተለይ ምን የላቸው? ምን የላቸው? ምን የላቸው? ደስታ። የምንደክመው ለምንድን ነው? ለደስታ። ግን ደስታ የለም፣ ግን በረከት የለም፣ ግን መረጋጋት የለም። ለምንድን ነው ያልተረጋጋሁት? ይችን ከዚህ ስትገቡ ዛሬ ራሳችሁ በደንብ ጠይቁ። ለምንድን ነው ያልተረጋጋሁት? መቼ ነው የምረጋጋው? ለምንድን ነው ሰላም ያጣሁት? መቼ ነው ሰላም የማገኘው? ለምንድን ነው አመስጋኝ ያልሆንኩት? ከትላንትናው ዛሬ ይሻላል አልሻለም? ትላንትና ድንጋይ ሲሸከመ የኖረ ሰው ዛሬ ትልቅ ድርጅት ከፍቶ እንዴት እግዚአብሔር ይመስገን አይል? እንዴት ተመስገን አይል? ትላንትናም ዛሬም እንዴት አማራሪ ሰው ይሆናል? ትላንትና ምንም የሌለው ሰው ዛሬ 10 ሰራተኛ ካስተዳደረ እግዚአብሔር ይመስገን ይባላል አይባልም? ይባላል አይባልም? ትላንትና 10 ዓመት የነበረች ሴት ዛሬ 20 ዓመት ስትደርስ እግዚአብሔር ይመስገን ይባላል አይባልም? አዎ። የሰላማችን ከምን የተነሳ እንደጠፋ በተለይ ያላገባችሁ ወጣቶች 20 ነጥቦች አሉ። በትዳር ውስጥ ያላችሁ ደግሞ ያላገባችሁ ወጣቶች 10 ነገሮች አሉ። እሱ በደንብ ተከታተሉ። በትዳር ውስጥ ያላችሁም ሰዎች ስለ እግዚአብሔር በደንብ እስከመጨረሻ